የሪጅን ዓለምን አሸንፌአለሁ አለ። በተሸነፈው ዓለም ላይ በድልና በአሸናፊነት የሚኖር ሰው የተኛው ነው የሚባል ኢየሱስ ክርስቶስን የተቀበለ ሰው፣ በኢየሱስ ክርስቶስ ያመነ ሰው ዓለምን ያሸንፋል። ያለ ኢየሱስ ክርስቶስ ዓለምን ማሸነፍ አይቻልም። ዓለምን በብርና በወርቅ በእውቀትና በጥበብ ለማን ልናሳድግ እንችላለን። ነገር ግን ዓለም ውስጥ ላይ ያለውን የዓለምን ዕጣትና የዓለምን ክፋት፣ ተንኮል ሁሉ የማሸነፍ አቅምና ኃይል በኢየሱስ ክርስቶስ በአንዱ በኢየሱስ ላይ ማመን ብቻ ነው። ዓለምን የምናሸንፈው ሮጠን ደርሰን አይደለም። ዓለምን የምናሸንፈው አዳኝ እንደሆነ በሱ በማመን ብቻ ነው። ዓለምን የምናሸንፈው የመዳን መንገድ ብቸኛው መንገድ ኢየሱስ ክርስቶስ ብቻ ነው። ሌላ መንገድ የለም። እውነትም ሕይወትም መንገድም የሆነው ኢየሱስ ክርስቶስ ነው። ወገኖቼ ከሰማይ ሰማያት ስለኛ የወረደው ከድንግል ማርያም የተወለደው ዳግም ደግሞ የሚመጣ አሁን ሊሞትና ሊገደል ሊፈረድ አይደለም የሚመጣው፣ ለእያንዳንዱ የሥራውን ሊከፍል ይመጣል፣ ሊፈርድ ይመጣል። ወንድሞቼ በመጨረሻ ዘመን ከሚመጣው ፍርድ ለማምለጥ ከፍርድ የሚያስመልጠው የዘላለም ዓለት የሆነው በክርስቶስ ላይ ይመኑ። የሕይወት በር የሆነው ብቻውን አዳኝ ኢየሱስ ክርስቶስ ነው። እውነተኛው መስመር አለው በክርስቶስ ብቻ ነው። ወንድሞቼና ወገኖቼ ይቺ ዓለም ጊዜያዊ ነች። የዘላለም ሕይወት ግን በአብ ቀኝ ያለው ያንን የዘላለምን ሕይወት የምናገኘው ኢየሱስን በማመን ነው። ዛሬ ወንድሞቼ ይህንን ቃል የሚሰሙ እህቶቼ ኑ ልባችሁን ለእግዚአብሔር ስጡ፣ ንስሐ ግቡ። ዘመኑ አልቋል። የማያልፈው ርስት አንድ አለ በሰማይ፣ በምድር ላይ ሁሉ ይቀራል። አባቶቻችን የሰበሰቡትን ያከማቹትን ልጆቻቸው